ፈልገ ነው? አራ እንዳለ ጄሪ የምትባል ከላባ እንደው እሷን ፍለጋ እኮ ቁልቁለት ቦርድ ዳገት ቦታ እኮ ፈልግ ያጣዋት አንቺ። ለመሆኑ አነጋገር እንደዚህ ነው? አይን እንኳን ሁለቱንም ዘልቅበታለሁ። የትኛውን ነው የትኛውን? የከተማውንም የባላገሩንም። እስኪ በከተማ ያወራኝ። አረረረ ፋያሽ አደገኛ ሰው ናቸው ሲባሉ ሰምቻለሁ። ቢበራብኝ ነው የሚሻለው። ምንሽ ነው ያልከው? ፋያሽ ማለት ያባትሽ እዚህ ቆቀር ቤት ለመግባት ስንት መከራ እንዳየው ነኝ የማውቀው። ልጄ ካንቺ ጋር ተነካክቼ በቀይ ካርድ መባረር አልፈልግም። ለምን ትባረራለህ? ሁሉም ሰው እኮ አባትሽ በቃ ባንቺ የመጣባቸው እንደማይታገሱ ሰምቻለሁ። ለሷ ትጨነቅ። የኔ እናት ጎመን በጤና ሲባል አልሰማሽም እንዴ? ይሁንልህ። እሺ ግን ምን ልርዳ? ቆይ ግን አይኔን ሳታይ መዋል ማትችለው ጄሪ ዛሬ እንዴት አስችሎ አጠፋች? እኮ ጄሪ ናት አይንህን ሳታይ መዋል ማትችለው? አዎ። ቆይ ለምን ገረመሽ? አይ ምንም እንዲሁ ነው። አይ እንዲሁ ክላም ሳረግሽማ ያልተዋጠልሽ ነገር አለ? አራ የለም። እና ሁሉም ነገር ተውጦልሻል? አዎ በደንብ ተውጦልኛል። ሸጋ ከተዋጠልሽ እስኪ እንደዚህ በይና ሳይ። ጎሽ የኔ አንበሳ፣ ድሮም ሳይሽ እንደው መልካም ልብ እንዳለሽ ገምቼ ነበር። ጎበዝ። አመሰግናለሁ። አንባቢ ነገር ነህ እንዴ? አይደል? ሰው አግኝተሽ አክብረሽኛል ማለት እንግዲህ እኔ እናት አትልፊ ቁርጥሽን ወቂው። እስከ 3 ነው የተማርኩት። የምርህን ነው? አዎ። ምን ነው ገረመሽ ግን? አነጋገርህ ውስጥ አንዳንድ ብስለቶችን ስላየሁ። ከበሰልኩብሽ እንግዲህ የጎዳና ብርድና ፀሐይ ተፈራርቁብኝ እንጂ በንባብ የመጣ ብስለት አይደለም። ጎዳና ስትል ይሄ ጎዳና ነው አስፋልት ጥጉ። ባይገርምሽ ለአመታት ጎዳና ላይ ኖርናለሁ። የምርህን ነው? ልሙትልሽ ግን ሁኔታህን ላየኩ እንደዛ አትመስልም። ባይገርምሽ ቆዳይ እንደ ልቤ ሞኝ ነው። ከወራት በፊት ቢሆን ኖር ያገኘሽ ገና ስትጠጊ ነበር አመዴ ቡን ነው የሚልብሽ። ቀልደኛ ነገር ነህ። ወይ ቀልድ። ለማንኛውም ቦቸራ እባላለሁ። እኔ ደግሞ ሄቨን። ሄቨን በአማርኛ የለውም እንዴ? ምኑ? ስምሽ ነው? እሱን ነው እንዴ? አለው ካለው ገልብጪዋ። እሺ ገነት ብለህ ጥራኝ። አሃ ሄቨን ሲገለበጥ ገነት ማለት ነው አይደል? አዎ እንደዛ ነው። ታዲያ ጄሪ ሲገለበጥ ምንድነው የሚሆነው? እሱን እንኳን ኢየሩሳሌምን አሳጥራውት ነው። ለፈተንሽ ብዬ ነው ባኪ ስቀልድሽ። ለማንኛውም እምትማሪበት ክፍል ድረስ መጥቼ በቆቀር ጉሮሮሽን ሳልልሽ ያለበት ድረስ ነው ብሎሻል በያት። እሺ ነግራታለሁ። በእሺ ገንዬ በቃ ቻው። እሺ ቻው ቦቸራ። አሬ ልጅ እውቀት ግን እየናረ ነው እንዴ? ሄቨን ገነት ካም ና ጎ ሂድ ዜድ ኤቢሲዲ